ነስቢት እግረ ምን ሆነ ነው? አይ ትንሽ ሆነ ወለምታ ቢጤ ነው። አይዞህ። እሺ አመሰግናለሁ። በቃ አንተ ከመጣማ ቤቱን ታይለናለህ። እኛ እንሂድ። እንዴ የት ልንሄድ ነው? ወደዚህ የመጣሁት እኮ ሰኒት ጋር እንሂድ ልልሽ ነው። ምን ሆነች? ደህና ናት፣ ግን ማታ የሆኑ ሰዎች ቤቷ ገብተው ነበር። እንዴ አይታችሁ ነበር እንዴ? አዎ። እኔ የምልሽ ምሩ ማንነታችሁ ነው አውቃለች እንዴ? እኔ እንጃ እሱን አላውቅም። ቆይ ሁለቱንም አላየቻችሁም አይደል? እንዴ ሁለት መሆናቸውን አንተ እንዴት አወቅ? አይ እንዲሁ አሁን አለች እኮ ምሩ። ጥሩ አልከኝ። ምንድነው እንኳ ጽናት ያስታውሽሻለሁ እንዴ? መች ረሳ? ማለት አዎ ጽናቴ ሁሉንም ነገር አስታውሻለሁ። እንዴ ኪራ እኝ እስኪ ይሄን ፊት አስታወስከው? አዎ ሁላችሁንም አስታውሻችኋለሁ ጽናቴ። ተመስገን ጌታዬ። ላንተ ምን ይሳናሃል? ወይኔ ቀስበይ እንጂ የምን ዝምታ ነው? ሁሉም ይስማ እንጂ ደስታ አይደለ እንዴ? እኮ ተመስገን። ወይኔ ጠላት ክፉ አስቦ ቢያደርግም ፈጣሪ ግን ለበጎ አደረገው። ኪራ እያስታወስከኝ ግን ብታስታውስም ያለ ሽማግሌ ልጅን አልሰጠህ። አረጋሽ ችግር የለውም አይደለም 4-5 ሽማግሌ ሙሉ ህዝብ ባሰልፍላት እንኳን አይበዛባትም። አይ ኪራዬ ግን ታውቃለህ ድጋሚ ራሱ ካፈቀርካት እሷን ነው እንዴ። አንቺ ግን ቤቱን ለማጥለሽ ነው የመጣሽ? ኪራ ደግሞ እንዴት የምትቆጣጠራትን ነገር ግን እንደው እዛው እንደረሳት ብትቀር ይሻለኛል። የምሬን እኮ ነው። ግን አለ እኮ ይዞ ነው የመጣሁት፣ ግን ያው ውጭ አስቀምጬው እኮ ነው። ኪያለች እኮ እህት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ኪራ ያለፉትን ነገሮች ሁሉ አስታውሻለሁ በማለትም አዲስ ዜና ለጽናት አብስሯታል። ጽናት እጅግ በጣም ተደስታለች። እስካሁን ድረስ ዋጋ ስትከፍልለት የነበረው ፍቅሯ አሁን በስተመጨረሻ ተሳክቶላታል። ኪራ ነገሮችን አስታወሰ። ባያስታውስም እንኳን አሁን ላይ ከጽናት ጋር እንግዲህ ጥሩ የፍቅር ጊዜ እያሳለፈ ስለሆነ ጽናትን ለማግባት ወስኖ ነበረ። በዛብህ በክፋት አስቦ ኪራን መቶት ነበረ። በበዛብህ መመታቱ እንግዲህ ለመልካም ሆኖለታል። ያለፉ ታሪኮችን እንዲያስታውስ አግዞታል። ኪራ ይሄንን ነገር በማስታወሱ ሁላቸውም እጅግ በጣም ተደስተዋል። ታዲያ እስካሁንም ድረስ ብዙ ዋጋ ስትከፍልለት የነበረችው ጽናትም ይሄንን በመስማቷ በጣም ተደስታለች። እንግዲህ ጽናቴ አባትሽን ጥሪ፣ ሁላቸውንም ጥሪያቸው ይምጡ በማለትም አስጠርቶ ነገሮችን እንዳስታወሰ ሁላቸውም ፊት ተናገረ። የጽናት አባት እጅግ በጣም ተደስተዋል። ይሄ ነገር በመሆኑ በጣም ደስተኛ ነኝ፣ ነገር ግን ልጄን ያለ ሽማግሌ ያለ ማረግ እንዲያልሰጥህም አሉት። ኪራም እንግዲህ ለጽናት እንኳን 5 እና 6 ሽማግሌ አገሩን ሙሉ ሰብስቤ ባመጣ አይበዛባትም አለ። እንግዲህ ጽናት በጣም ተደስታለች። ኒናም በእልልታ ሰፈሩን ቀውጠዋለች። ቀስ በይ ብትባል እንኳን ይሄ ደስታ ነው፣ አለም ነው፣ ሁሉም ሰው መስማት አለበት በማለትም እንግዲህ ዴቭም እልል ትበል ችግር የለውም በማለትም ሁላቸውም እጅግ በጣም ተደሰቱ። በዛብህ ለመጉዳት ብሎ ኪራን ቢመታው ነገሩ ግን ወደ መልካም ተቀይሮ ኪራ ነገሮችን እንዲያስታውስ ምክንያት ሆኖታል። በዛብህ ማንም ሳይጠይቀው ኪራን እንደመታው ተናገረ። የጽናት አባትም በጣም ተናደው ወደ ቤት ሲገቡ የሰሙት ግን እጅግ በጣም አስደስታቸው። ታዲያ ሰኒ እስካሁንም ድረስ ከታገተችበት አልወጣችም። ማንም ሊደርስላት አልቻለም። ስልኩን ከደወለች በኋላ ስልኩ ከየትና እንዴት እንደተደወለ እስካሁንም ድረስ የተደረሰበት ነገር የለም። በድጋሜ የሰኒን እህት ለማገት ወይም ደግሞ ቤት ውስጥ ይገኛል ብለው የሚያስቡት የቤቱን ካርታ ለመውሰድ ስፒድና ጓደኛው ወደ ሰኒ ቤት ተመልሰው ሄደው ነበረ።
ሲንኮሻኮሽ ድምጽ ስትሰማ የሰኒ እህት በመስኮት ተንጠራርታ ስታይ ነበረ። ታዲያ ሰዎቹን ስታይ ሰው እንዳለ አስመስላ ሰው አለ በማለትም ድምጽ አሰማች። ስፒድና ጓደኛውም ይሄንን ሲሰሙ እንግዲህ ደንግጠው ወደ ኋላ ተመለሱ። ስፒድ ባጥር ላይ ሲዘል ነበረ፣ እግሩም ታሞ ነበረ። ታዲያ ወደ ቤት ተመልሶ ሲመጣ እያነከሰ ነበር ወደ ቤት የተመለሰው። ምሩም ወደነ ጽናት ቤት መታ ነበረ። ወደነ ጽናት ቤት የመጣችው እንግዲህ ወደ እነሰኒ ጋር ሄደን የሰኒን እህት መጠየቅ ይኖርብናል። ማታ ሰው ገብቶ እንደነበረና ደንግጣ እንደነበረ ናሆሜ ነግሮኛል። ስለዚህ እኔና ክያ ወደዛ እንሄዳለን፣ አንተ ከመጣ ቤቱን ትጠብቃለህ አለችው። እሱም እንግዲህ በጣም ደንግጦ በጥያቄ ሲያፋጥጣት ነበረ። ግን ሰዎቹ ሁለቱም አልታዩም አይደል በማለትም ይጠይቃል። አንተ ሁለት መሆናቸውን በምን እርግጠኛ ሆንክ እያለችም እንግዲህ ክያ ትጠይቀዋል። ኪራ ነገሮችን ካስታወሰ በኋላ ኒናን እንዴት ወደ ክፍለ ሀገር ልትመጪ ቻልሽ? ቤቱን ለማን ትተሽ መጣሽ? በማለትም ጠየቃት። እሷም እንግዲህ ይሄንን መመርመርህን ግን እንደ ረሳ ብትቀር ጥሩ ነበረ፣ ቤቱን ይዤው መጥቻለሁ ግን ውጪ ላይ ያስቀምጨዋለሁ ትላለች። እንግዲህ እስካሁንም ድረስ ለምን ወደ ክፍለ ሀገር እንደሄደችና በምን ምክንያት እዛ መቆየት እንደፈለገች አልተናገረችም። የሰኒ እህት በድጋሜ እነናሆም ቤት ሄዳ ነበረ። እነናሆም ቤት ስትሄድ እንግዲህ ጽዮንና አለምዬ አንድ ላይ ነበሩ። ጽዮንና አለምዬን ስታይ ሰላምታ ጠይቃ ተቀምጣ ነበረ። ታዲያ ጽዮንን ፈልጌን የመጣሁት ጽዮንን ማናገር ፈልጋለሁ ትላለች። አለምዬም እንግዲህ ለምንድን ነው ልጄን ማናገር የፈለግሽው? ከዚህ በፊት ያደረግሽው ነገር አይበቃሽም ወይ በማለት ጠየቀቻት። እንግዲህ በሰላም ለማናገር ነው የመጣሁት፣ ዛሬ ለጸባ አይደለም ትላለች። ጽዮንም እኔ በዚህ ጉዳይ ምንም የሚመለከተኝ ነገር የለም ትላለች። ግን ደግሞ የሰኒ እህት አሁንም ልቤ እርግጠኛ አልሆነብሽም፣ ስለዚህ የዛለታ ለመጨረሻ ጊዜ አንቺን ስላናገረች የምታውቂው ነገር ካለ ተናገሪ ትላታለች። ኪያ የስፒድ ነገር ግራ ገብቷታል። አንዴ ሰላም መስሎ አንዴ ደግሞ የሚያወራውን ነገር እንኳን አያውቅም። ይሄ ሰውዬ ምን ሆኖ ነው የሚቀባጥረው እያለችም ግራ ተጋብታለች። እንግዲህ ሰው እንደታመመና የጓደኛው እናት ታማ እንደነበረ ይናገራል። ተመልሶ ደግሞ ጉድ አረገችኝ በማለትም እሷ ሳታስብ ያልታሰበ ነገር ይናገራል። ታዲያ ይሄ ነገር ምንድን ነው ስትልም እሷም ጥርጣሬ ውስጥ ገብታለች። የጽናት አባት በበዛብህ ምንም ቢናደዱም አሁን ግን በኪራ ምክንያት እጅግ በጣም ተደስተዋል። ለረጅም ጊዜ ልጃቸው ኪራን ለማዳን እንዲሁም ደግሞ ኪራ ወደ ትውስታው እንዲመለስ በብዙ ስትጎዳ እንደነበረ ሲመለከቱ ነበር። ያ ሁሉ አልፎ ዛሬ ላይ ስለተሳካላቸው ግን እጅግ በጣም ተደስተዋል። ናቲና እንቡጥ በድጋሚ ወደ ቅዱስ ቤት ሄደዋል። ናቲ እንግዲህ እጅግ በጣም እየፈራ እየተንቀጠቀጠ ወደ ቤት ይዟት ሄደ። እሷ ታዲያ ሰው ያላትን አሰማምና እሱ ግን እጅግ በጣም እየተጨናነቀ ነበረ። ከዚህ በፊትም በሽምግልና ነው ይቅርታ ያደረገልኝ፣ በድጋሜ አሁንም ይዤሽ ከሄድኩ የማይሆን ነገር ይፈጠራል፣ ስለዚህ ከሄድሽ አይቀር እንግዲህ ቶሎ መመለስ ይኖርብሻል ይላታል። እሷም አዎ እንመለሳለን ብላ ይዛው ከሄደች በኋላ አንዴ ፊልም ካላየን በማለትም እንግዲህ በጣም ረጅም ጊዜ አስቆየችው። ኪራ ነገሮችን ካስታወሰ በኋላ በዛብህ ይሄንን ነገር በመጥፎ አስቦ ቢያደርግም ነገር ግን ለኪራ ጥሩ አጋጣሚ ሆኖለታል እያሉ እጅግ በጣም እየተደሰቱ ይገኛል። ዴቭ እንግዲህ በዛብህን አግኝቸው ከእንግዲህ በኋላ ምንም አይነት ነገር ችግር እንዳይፈጥር እነግረዋለሁ ሲልም ሲቆጣም ነበረ። ነገር ግን አሁን ላይ የኪራ ያለፉትን ታሪኮቹን ማስታወሱ እጅግ በጣም አስደስቶታል። ቅዱስና ናቲ ወደ ራኬብ ቤት ሄደዋል። ራኬብ የተፈጠረባትን ነገር ስለሰሙ እሷን ለመጠየቅ ወደዛ ሄደዋል። ናቲ ገና ለገና ራኬብን ሲያገኛት በጣም ይደነግጣል። ታዲያ ከዚህ ቀደም የነበረው ማንነቷን እንጂ አሁን ላይ ያለችዋን ትሁት ራኬብን አያቃትም። ራኬብ ከዚህ በፊት የናቲ ጓደኛ አፍቅራ ነበረ። ታዲያ በዛ ምክንያት የእሱን ጓደኛ በፍቅር ስለጎዳት እሱንም እንደ ጓደኛው ስለምትመለከት በጣም ትቆጣው ነበረ። እሱን ነገር ይዞ ናቲ እስካሁንም ድረስ ራኬብን በጣም ይፈራታል። ነገር ግን እሷ አሁን ላይ የሚያስጨንቃት የእህቷ ጉዳይ ነው። እንግዲህ እኔ አንድ ሀሳብ አለኝ። አንቺ ሁለት ሰው አይቻለው የምትዩ ራስሽን በመስታወት አይተሽ ምናልባት
ራስሽን እንደ ሌላ ሰው አግኝተሽ ይሆናል በማለትም ሲያበሽቃት ነበረ። እሷም በጣም ተናዳ በአሁን ሰዓት እንደዚህ እንድትናገር አልፈልግም፣ እኔም ደግሞ አንተን ሰው አርጌ ማዳመጤ በማለትም እንደተናደደችበት ትናገራለች። ቅዱስም ከዚህ በላይ ሌላ ነገር ሳይመጣብህ ከዚህ ቤት ትወጣለህ ወይስ ትቆያለህ ይለዋል። እንግዲህ ናቲም እንውጣ በቃ በማለትም ከዛ ወጥተዋል። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። እንግዲህ ኪራና ጽናት ወደ ከተማ ሲመለሱ በቤታቸው ውስጥ እየተደረገ ያለውን ጉድ ሲሰሙ አሁንም ሌላ ችግር አፍጦ እንደሚጠብቃቸው አይጠራጠርም። ምክንያቱም ስፒድ ልጅ ነኝ በማለትም እንዲሁም ደግሞ ለኪራና ለነኪያ ወንድም ነኝ በማለትም መጥቷል። ታዲያ መምጣቱ ብቻ ሳይሆን አሁን ላይ በሰው ላይ አደጋ እያደረሰም ይገኛል። ሰኒ በማታውቀው ነገር ታግታ ቀናትን እያስቆጠረች ትገኛለች። ታዲያ የዚህ ጉዳይ መጨረሻ ምን ይሆናል የሚለውን በሚቀጥሉ ክፍላቶች የምንመለከት ይሆናል። እስከዛውም ድረስ በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ቸር ሰንብቱልኝ። ባይ ባይ።